ሰላም ነው አባ። ይሄው ያዘዝከኝ ዕቃ ደርሷል። ያዘው። ምንድን ነው እሱ? አንተን አይደለ ለጠንቆላ ምናምን ዶሮ ፈልጋለሁ ብለህ ወይኔ ለሊት ሳልጸልይ ብዬ ስነቃ ሳልጸልይ ነው የነቃው። ከዛ ትዝ ሲለኝ ማታ ኢየሱስ እዛ ጋር ነበር፣ ቁጭ ብሎ ነበር። ኢየሱስ ነበር ስል አሁን አልጋዬ ላይ ፍራሽ ላይ እንደዚህ እግሩን እንደዚህ አድርጎ እግሩን እንደዚህ አድርጎ እንደዚህ ጋር ደግሞ አጋደም ብሎ እንደዚህ በትዝብት ነገር ያየሽ መነሳት አለብኝ፣ ልብሴን መቀየር አለብኝ። ደግሞ ቤቴ ጠባብ ነች፣ ምንም ማድረግ አልችልም። ልብሴ እንዴት ልቀይር? ትዝ ሲለኝ ራሱን የፈጠረኝ አልኩኝ ራሴን ለማጽናናት። ሎምዬ ነይ ሎምዬ ነይ። አበቃም ምን ያክል ሎምዬ ካለ ወደ ኢንትሮአችን እንገባ። ሰላም ያያችሁ ፋሚሊያንስ እንደምን አላችሁ? እንደቆያችሁ እኔ ጋር ሁላማን ዛሬ እንደተለመደ እናንተ ዘና ፈታ ያረቁ ነገር ላይ ያስጨብጡ የሚችሉ ቪዲዮዎች ተሰብስቧል። አብረን ዘና ፈታ እንልባቻለን። አቤት ኢንትሮ አባል የትም እንዳትሄዱ። እንደተለመደ ወደ ቪዲዮ ከማለፊ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁን ድጋፍ አሳዩ፣ ሰፖርት አድርጉኝ። አሌክሶ ሌትስ ጎ ባያችሁ ወደ ቪዲዮ እንለፍ። ቪዲዮአችንን የምንጀምረው በሚገራርሙ ፕራንኮች ነው። ወደ ቪዲዮአችን ጀምሯል። እንግዲህ በፕራንክ ነው ዛሬ መጣ። ብራዘር ሰላም ነው? ሰላም አለ። አንዴ እንጫናት በእናትሽ እዚህ ላይ እስቲ አጂ። ምንድነው ይንቀሳቀሳል እኮ እንትን ነው በግ ነገር ነው እንዴ? ማርያም ናች። ምንም አይደለም። ምንድነው? አይ ማታ መጋለበው ጅብ ነው እና መጋለብ አብሮ ይሄው ዕቃሽ ደርሷል። ዕቃን አምጥቼልሃለሁ። አንተን አይደለ የሆነች የሚቀለብ እባብ ያልከኝ እና ነፍሳቸው አይማርም። ሰላም ነው? እግዚአብሔር ይመስገን። እንትን ሰላም ነው ማለት አለን። ይሄው ያዘዙኝ ዕቃ እንትን ብሏል። እንትን ዶሮ ለድግም ትፈልጋለሁ ብሎ ነበር። አው ረድፍረት ረወየው በራኮት ምን ድፍረት ነው ጋሺ? እግዚአብሔር ይሄው ትላንት ያዘዙኝ ዕቃ ደርሷል። ምን አይነት ዕቃ? ትላንትና ዕቃ አዞኝ ነበር። የምን ትኩስ ፋንዲያ ለጸጉሬ ምናምን ብሎ ነበር። ፋንዲያ ለዘል ፋንዲያ ሲባል ዘርታችሁ አታውቁም? ለጸጉር ነው ለኔ አማን ነው ለላይኛው ሳይሆን ተነበል ቆሻሻ እና አንድ ጊዜ አግዚ የሆነ ቆሻሻ ልጅ ጋር እንትን ብዬ የሆነ ለማርዳት ነው ያጅልኛል። ሰው እኮ እንትን አላገዘም ሲለኝ ጓርጌው ነው። በእናትሽ አንዴ ነኝ አንዴ ያ ራናዌ እንዴ ያማል እንዴ ፈሪ ለእናቱ ሲባል አልሰማም። ዘንዶ መቀለቢያ ይላል። ሰላም ነው ብሮ? ሰላም ነው አለን። እንትን ማሰራት ፈልጌ ነበር። በእናትህ የሆነ ሰፋ ያለ ሳጥን ማሰራት ፈልጌ ነበር። ለምን ነበር? የሆነ ሰፋ ያለ እንትን አለ አይደለ? ለልብስ ነው? አይ ለልብስ ሳይሆን ውስጡ ዘንዶ መቀለብ ፈልጌ ነበር። ኦኬ ታውሪ God have mercy upon us. ምን እየሰራክ ነው? ምን እየሰራክ ነው? ቆይ አንዴ አፍዝዛ ደንዝዝ እየሰራብሽ ሰላም ነው አባት አለን። በእናትህ የሆነ ነገር ተባበሪ። ምን ነበር? ሚስቴ እርጉዝ ናትና በእናትህ እና የወጣት ልጅ አራማርኛ ልጅ እና አንድ ጊዜ ብለራ
ለምን ራስ አስጣጥ ሰው ደም ታስቸግራለህ? እዛች ጋር አዲስ ሱቅ ከፈትኩና ልብስ ቤት ምንም እየተነገደ አይደለም እና ሰብስብ እየሰራሁብሽ ነው። ሰብስብ ነው በመጥረጊያ ትሰበሰባለህ። የድሮ ብራቶች ናቸው ግን በቃ ቢገራርሙ። ሰላም ነው አባ። ይሄው ያዘዝከኝ ዕቃ ደርሷል። ያዘው። ምንድን ነው እሱ? አንተን አይደለ ለጠንቆላ ምናምን ዶሮ ፈልጋለሁ ብለህ ዶሮ አለከበት። እዚች ጋር አዲስ ሱቅ ከፈትኩኝና ምንም እየተነገደልኝ አይደለምና እየደገምኩብሽ። አዎ ወይኔ መድኃኒዓለም ደግሞ መጥረጊያ ለሚቀናችሁ መጥረጊያ ሳብ። እናት ሰላም ነው አለን። እንትን ጠፋኝ በእናትሽ እዚህ ሰፈር ምን ጠፋ? ጅብ የሚያስጋልብ ሰው አለ አሉና አዎ እና ቤቱ ጠፋኝ በእናትሽ። አንደስ ባይ 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 ጅብ ለጋልብልኝ ነው ጭራሽ። እናት ሰላም ነው አለን። በእናትሽ የሆነ ነገር ጠይቀሽ ነበር። እዚህ ሰፈር የሚከራይ ቤት አለ እንዴ? ቆንጆ ለጠንቋይ ቤት አውዝ ቢላይ ሰላም ነው አለ። እንትን ደርሶብኝ ነው ታውቃለህ። የዓመት መስዋዕት ግብር ለሰይጣን አቀርባለሁና ሲኖ እስኪመጣ ከዛ አንተን ልከትም ማለት ነው። ምንድነው? ቆይ አባ በእናትሽ አንዴ ያዥልኝ በእናትሽ። እዚህ እንስጣለን። ያዝልኝ በእናትሽ። ማን ኡማሚ ቆና ያዝልኝ። ምን ነው እጣን ልጅ አፍኝ ሰራ ህፃን ልጅ አፍኜ ነው እያለው። የፕራንክ ቪዲዮቻችን በዚህ መልኩ ዘናፍታ አርግተውን አልቀዋል። ወደ ሌላ ቪዲዮ የ1999 ዓመተ ምህረት የኑሮ ውድነት ላይ ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም እየጨመረ እንጂ መቀነስ ባህል የሚታይ አይደለም። ድሮ ምንድን ነው ይባላል? ህዝቡ መተግበር የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁኑ ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እና እያንዳንዳችን ኑሮን አልቻል ነው። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ብዙ ችግር አለ። ብዙ ችግር እነዚህ ሰዎች አሁን ላይ ቢኖሩ ምን ሊያወሩ ነበር? ችግር አለ። 5 ሳንቲም መግዛት አይቻልም። 5 ሳንቲም እኮ አሁን እኮ አይሰራም። ፋሚሊ ድሮም ተወዷል ይባላል፣ አሁንም ተወዷል ይባላል፣ ወደፊትም ተወዷል ይባላል። ግን መፍትሄ የለም። ይህንን ግርም ያለኝ ቪዲዮ ነው። ሳልጸልይ ብዬ ስነቃ ሳልጸልይ ነቃ። ከዛ ትንሽ ሲለኝ ማታ ኢየሱስ እዛ ጋር ነበር፣ ቁጭ ብሎ ነበር። ኢየሱስ ነበር ስል አሁን አልጋዬ ላይ ፍራሽ ላይ እንደዚህ እግሩን እንደዚህ አድርጎ እግሩን እንደዚህ አድርጎ ኢየሱስ ማን ነው? እዚህ ጋር ደግሞ አጋደም ብሎ እንደዚህ በትዝብት ነገር ያየሽ ኢየሱስ የሌላ ሰው ዝም ሆነ እንዴ? አሁን ተነስቼ ማልቀስ ጀመርኩኝ። ኢየሱስ እኔ ቤት እንዴት በምን በቃ ለምን እንዴት እንደዚህ በመጣህ? እኔ ኃጢአተኛ ቤት እኔ በቃ አለቀስኩኝ። የምር በቃ ኃጢአተኛ አልነበርሽ? ከዛ አሁን ነው ኃጢአተኛው እንጂ አለብኝ፣ ልብሴን መቀየር አለብኝ። ደግሞ ቤቴ ጠባብ ነች፣ ምንም ማድረግ አልችልም። ልብሴ እንዴት ልቀይር? ትዝ ሲለኝ የራሱን የፈጠረኝ አልኩኝ ራሴን ለማጽናናት። ግን መጠንቀቅ አለብኝ ስለብስ ብዬ በጣም በጥንቃቄ ልብስ ምናምን አልኩኝና ስለማን ነው የምታወራው? ከዚህ ሰውዬ ጋር የሚመጡ ሰዎች ምናቸው ነው የሚያማቸው? ተነስቼ እግሩን እንዲተራምቼ አልፌ እሱ ደገፍ ብሎ ከተቀመጠበት አንቺ እግሩን ደገፍ ብሎ ይላል። ግን አልነካሁትም። እንደዚህ መንካት ምናምን እንደሱ ምናምን አላደረኩም።
እግሩን ተሻገርኩትና ተነስቼ ተጣጥቤ ለፍሼ ኢየሱስ በቃ ሲነጋ እሑድ ነው ቸርች ሊሄድ ነው አልኩት። ጠዋት አንሱ ቅዳሜ ማታ ነው የመጣው። እሺ ከዛ በቃ ቸርች ሊሄድ ነው። አሁን እዛ ጋር የተሸወድኩት ያው እንግዲህ ቸርች ማጋ ነው የምትሄደው። በቃ ኢየሱስ እኔ ቸርች ሊሄድ ነው አትሄድም አይደል አልኩት። ቸርች ልትሄድ ነው? ልሄድ ነው እኔ ልሄድ ነው አልኩት። እኔ በቃ ቸርች ልሄድ ነው አልኩት። ምንም አይለኝም እሱ ምንም አያወራም። እነዚህ ግን የትኛውንም ሃይማኖት አይወኩም በነገራችን። እሺ ከዛ ምን ተፈጠረ? ከዛ በቃ ሄድኩኝ ነገርኳቸው። በጣም የሚገርማቸው አለ። ግማሹ ደግሞ ስምረት ምን ሆነሻል ምን ማለትሽ ነው ምናምን ይሉኛል። በቃ እንዴ እዛው አታመልኪም ነበር ጌታን እራሱ እዛው አግኝተሽ እኔ በወንድ ፍት ብዬ እዛው ምናምን ይለኛል። ግማሽ ሰው አንቺ ምን ሆነሽ ነው ኢየሱስን አየሁት ተቃይተሻል ምናምን ይልሃል። እዚህ ጋር ምንም እንዳልኳችሁ እነዚህ ሰዎች የትኛውንም ሃይማኖት አይወክልም። ለነሱ የመጣ መብረቅ ለኛም እንዳይተርፉላችንም በሃይማኖታችን እንጸልይ። እኔ ፕሮፌት ሶስተኛው ሰማይ ላይ ነበር። እሺ ሶስተኛው ሰማይ ላይ እሺ እዛ ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ። ጴጥሮስን ፊት ለፊት አይቼዋለሁ። ባለውበት ሰዓት ላይ መላእክቶች መጥተው ፀጉሬን እያሻሹ እያናገሩኝ ነበር። የሚገርማችሁ በአብ ቀኝ ከሄድኩ በኋላ እንኳን የኔ ማረፊያ ሰኪውር ዳርጌ ነው የመጣው። እንደዚህ አለኝ። ወደዚህ ራሱ ለመጣሁት ለእናንተ ብዬ ነው። ለኔ እንደተናገረ የኔ እዚህ መኖር ጥቅሙ ለእናንተ ለበራለት ሰው ይናገራል። ሶስተኛ ሰማይ ማለት ምን ማለት እንደሆነ ለሚገባው ሰው ይገባዋል። እና ወደዚህ ምድር ራሱ እኔ ቅድም ሲመጣ ራሱ ብዙዎቻችሁ ትገረሙ ነበር። መሬት እንዳረግ እኔ መሬት እንድረግ ሰማይ ፈቃዱ አይደለም። ስለዚህ ከላይ እንደመጣ ሰው በእናንተ ፊት ቆመ ነው እኔ የምናገራችሁ። ስለዚህ እንደዚህ አይነት ታናሽ ጉባኤ ውስጥ የላከኝ አስጠንቅቆኝ እንጂ ነገረኝ እኮ መልአኩ ነገረኝ። አስሄድ ብሎ ስለነገረኝ ነው የመጣው። አሜን በል እባክህ። Say everybody hallelujah. መጥቻለሁ። እነዚህ ሰዎች አሁንም ደግምላችኋለሁ የትኛውንም ሃይማኖት አይወክሉም። ፋሚሊ ዛሬ ቪዲዮ ያያችሁትን ይመስላል። ያው ከሳክሱ ውጪ አሪፍ ይመስለኛል። ዘናፍታ ብላችኋል ብዬ አስባለሁ። ያው ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ አነበዋለሁ። መጀመሪያ ላይ እንዳልኳችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁ ድጋፍ አሳዩ፣ ሰፖርት አድርጉኝ። እኔም ሳክሰስ አልጀምር ቶሎ በሎሚ እንደጀመርኩት በሎሚ ልጨርሰው። Romilla,